Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የጥቁር ገበያ የምንዛሬ ዋጋ መረጃን ላደርሳችሁ ተከስቻለሁ። የባንኮች የምንዛሬ ዋጋ በንግድ ባንክ ስንት ይዘረዘራል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? እንዲሁም የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር እንደሚከተለው አስደምጣችኋለሁ። ታዲያ ከእናንተ የሚጠበቀው ቪዲዮአችን ላይክ፣ ሼር እያደረጋችሁ አብራችሁን ተሻገሩ። አዲስ ከሆናችሁ ዌልካም፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉ። የጥቁር ገበያ ምንዛሬ ዋጋ በዛሬው ዕለት ጨመረ ወይንስ ቀነሰ? ከትላንትናው ጋር ሲነጻጸር ምን ያህል ልዩነት አሳይቷል የሚለውን አብረን እንዳሳለን። በቅድሚያም የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18582 ብር እንደሚሸጥና እንደ አሜሪካን ዶላር 185 ብር ከ82 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ 151 ከ60 እየተዘረዘረ ይገኛል። አንድ የአሜሪካን ዶላር በአዋሽ ባንክ አንድ የአሜሪካን ዶላር 151 ከ65፣ በዳሽን ባንክ 151 ከ59፣ በአባይ ባንክ 152 ከ41፣ በአቢሲኒያ ባንክ 151 ከ96 እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የአሜሪካን ዶላር 152 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ዩሮ እናስከትላለን። እዚህ ጋር ተያይዞ ዲጂታል ቤተሰቦችና አድማጭ ተመልካቾቻችን የባንክ አካውንትን ከፋይዳ ዲጂታል መታወቂያ ጋር ማያያዝን በተመለከተ ከንግድ ባንክ የተለያዩ አይነት መረጃዎች እየወጡ ይገኛሉ። እንዲሁም ደግሞ በተለያየ የዓለም ሀገራት የምትገኙ በአሁኑ ሰዓት እናንተ ምንድነው ማድረግ ያለባችሁ እናንተን በተመለከተ መረጃ ወጧል ወይንስ አልወጣም የሚለውን ጉዳይ በተመለከተ ቪዲዮ ሰርቼ አድርሻችኋለሁ። ከዚህ ቻናል ላይ ገብታችሁ ሙሉ መረጃና ሙሉ ዝርዝሩን ማግኘት ትችላላችሁ። ፋይዳ ዲጂታል መታወቂያ አውጥታችሁ ደግሞ ወደ ስደት የሄዳችሁ ወይንም ዲጂታል መታወቂያውን ይዛችሁ ወደ ስደት የሄዳችሁ ሰዎች እናንተን በተመለከተ የተለያየ አይነት ኮመንት አስቀምጣችሁልኛል። ይህን ባንኮችን ጥያቄ አቅርቤ ማደርሳችሁ ይሆናል። ከዚህ ጋር ተያይዞ ከባንክ አካውንትና በተለይ ደግሞ አሁን ካለው ወቅታዊ ሁኔታ ጋር በተያያዘ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ከቻልኩት መልሳለሁ። ከአቅሜ በላይ ከሆነ ባንኮችን በማናገር መረጃ ማደርሳችሁ ይሆናል ኢንሻአላህ። 1 ዩሮ 218 ብር ከ81 እንደሚዘረዘር እና 100 ዩሮ 21881 የኢትዮጵያ ብር የተዘረዘረ ይገኛል በጥቁር ገበያ። በንግድ ባንክ 1 ዩሮ 176 ከ50፣ በአዋሽ ባንክ 178 ከ55፣ በዳሽን ባንክ 175 ከ85 እንዲሁም ደግሞ በአባይ ባንክ 178 ከ82፣ በአቢሲኒያ ባንክ 177 ከ15፣ በሂጅራ ባንክ 177 ከ23 በመዘርዘር ላይ ይገኛል። ከዚህም ጋር ተያይዞ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የአባይ ባንክ ነው። ነገር ግን በአዋሽ ባንክ ጭማሪ አሳይቷል። 175 ከምናምን የነበረ በአንዴ ከ3 ብር በላይ ጭማሪ አሳይቷል በአዋሽ ባንክ ዩሮን በተመለከተ። በመቀጠል ስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 23519 ብር እንደሚሸጥና አንድ የስዊዝ ፍራንክ 235 ብር ከ19 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 184 ከ98፣ በአዋሽ ባንክ 182 ከ42 እንዲሁም በአባይ ባንክ 191 ከ52 በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 192 ከ11 ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ሆኖ ተመዝግበዋል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ካናዳን ዶላር 13549 ብር እንደሚሸጥና 1 ካናዳን ዶላር 135 ብር ከ49 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 12422 ብር እንደሚሸጥና 1 የአውስትራሊያን ዶላር 124 ብር ከ22 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የቻይና ዩዋን እንመልከት። 100 የቻይና ዩዋን 2643 ብር እንደሚዘረዘርና 1 የቻይና ዩዋን 26 ብር ከ43 ሳንቲም የተዘረዘረ ይገኛል። በዚህም የጥቁር ገበያ የምንዛሬ ዋጋ እስካሁን ያደረስኳችሁ ከትላንትናው ጋር ሲነጻጸር በዛሬው ዕለት በተወሰነ መልኩ ወይንም በሳንቲም ቤት ቢሆንም ቅናሽ አሳይቷል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 25074 ብር እንደሚሸጥና 1 ፓውንድ ስተርሊንግ 250 ብር ከ74 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በንግድ ባንክ 1 ፓውንድ ስተርሊንግ 198 ከ38፣ በአዋሽ ባንክ ቅርታም 202 ከ69 እንዲሁም በአባይ ባንክ 204 ከ72፣ በአቢሲኒያ ባንክ
202 ከ78 እንዲሁም በሂጅራ ባንክ 203 ብር በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አሁንም ዛሬም በድጋሚ ዳሽን ባንክ ነው። 1 ፓውንድ ስተርሊንግ 204 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። የፓውንድ ስተርሊንግን በተመለከተ በመቀጠል የኩዌት ዲናርን እናያለን። 100 የኩዌት ዲናር በጥቁር ገበያ 60,400 የኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 604 ብር እየተዘረዘረ ይገኛል። ከዚህም ጋር ተያይዞ በንግድ ባንክ አንድ የኩዌት ዲናር 484 ብር ከ60 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 4955 ብር እንደሚሸጥና አንድ የሳዑዲ ሪያል 49 ብር ከ55 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ኢማራቶችን ዲርሃም እንመልከት። 100 ኢማራቶች ዲርሃም 5060 ብር እንደሚሸጥና አንድ የኢማራቶች ዲርሃም 50 ብር ከ60 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ከ28፣ በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40፣ እንዲሁም በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ከ47፣ የኢማራቶች ዲርሃም በአቢሲኒያ 43 ከ94፣ እንዲሁም በሂጅራ ባንክ አንድ የኢማራቶች ዲርሃም ከፍተኛውን ዋጋ የሚሰጠው ባንክ የኢማራቶችን ዲርሃም በተመለከተ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። የሳዑዲ ሪያል በሂጅራ ባንክ 43 ከ40 እየተዘረዘረ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማን እናያለን። 100 የኦማን ሪያል 48300 ብር እንደሚሸጥና አንድ የኦማን ሪያል 483 ብር እየተዘረዘረ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እንመልከት። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የሳውዝ አፍሪካን ራንድ 960 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ60 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4800 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ01 ሳንቲም የተዘረዘረ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 የጆርዳን ዲናር 26215 ብር እንደሚሸጥና አንድ ጆርዳን ዲናር 262 ብር ከ15 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የባህሪን ዲናር እንመልከት። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ባህሪን ዲናር 49200 ብር እንደሚሸጥና አንድ የባህሪን ዲናር 492 ብር የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ቱርኪ ሊሬ እንመልከት። 100 የቱርኪ ሊሬ 433 ብር እንደሚዘረዘርና አንድ የቱርኪ ሊሬ 4 ብር ከ30 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የኢንዲያን ሩፒን እንመልከት። 100 ኢንዲያን ሩፒን 207 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ07 ሳንቲም የተዘረዘረ ይገኛል። የጥቁር ገበያ ምንዛሬ ዋጋ ከትናንትናው ጋር ሲነጻጸር ቅናሽ አሳይቷል። ትንሽ ጉንፋን ይዞኛል። የድምፅ መቆራረጥ የመድከም አይነት ባህሪ ያለው በጣም ይቅርታ ጠይቃለሁ። ሰላም አለይኩም ወረህመቱላህ